በግልጽነት ለራሳቸው ለመናገር ችግር የሌለባቸው አንደበተ ርቱዕ የሆኑት አብይ በህዝብ ለመታወቅ ብዙ ጊዜ አልፈጀባቸውም። And I hear you have a strong leader in Ethiopia too. I don't know him as well as I know you, but he's a strong guy. ይተረዱት የምፈልገው ሌሎች ኃይሎች በኢትዮጵያ ክብርና ጥቅም ከመጣችሁ አንገቴ ይቀላል እንጂ አይደረግም። እሱ በመጠምዘዝ የሚሆን ነገር የለም። ተላላኪ መንግስት ኢትዮጵያ ውስጥ አይፈጠርም። ህዳሴን ጨርሰናል። ከእንግዲህ በኋላ ህዳሴ ላይ ስጋት የለንም። ፋይናንሻሊም ስጋት የለንም። ቴክኒካሊም ስጋት የለንም። አብይ በገዢው ፓርቲ ተመርጠው ስልጣን የያዙበት ሁኔታም ከዚህ ቀደም በኢህአዴግ ቤት ያልተለመደ በከተማ ወሬ እንደሰማነውም የማን ያሸንፋል ውጥረት የነበረበትና ብዙ የቡድን መጓተቶች የታዩበት ነበር። አብይ ስልጣን ላይ ከወጡ በኋላ አገሪቱ ያለፈችበት የለውጥ ሂደት ከፍተኛ ነው። የፖለቲካ ለውጥ ያረገዘ ተቃውሞ በተፈጠረ ቁጥር ኢትዮጵያ ትበታተናለች የሚለው ስጋት የዘንድሮም የፖለቲከኞች አፍ ማሟሻ ነበር። በዚህ ረገድ የጠቅላይ ሚኒስትር አብይ የስልጣን ዘመን በብዙ መንገድ ተፈትኗል። ያም ሆነ አብይ መደመር የሚል አዲስ ሐሳብ ይዘው መጥተዋል። ይሄም የኢትዮጵያን ችግሮች በሁሉ አቀፍ መንገድ ለመፍታት ያስችላል የሚል ሙሉ እምነት አላቸው።